ሰላም ጤና ይስጥልኝ እንደምን ሰነበታችሁ። ዛሬ የመጣሁት አንድ አጭር መልእክት ለማስተላለፍ ነው። ይህ መልእክት ለኢትዮጵያ ጴንጤዎች ኦርቶዶክስ ቤተክርስቲያን ላይ ዘመቻ ለከፈታችሁ ነው። again ጴንጤዎች ሆናችሁ ኢትዮጵያ ኦርቶዶክስ ላይ ዘመቻ ያልከፈታችሁ ለእናንተ አይመለከታችሁም። ይህንን ቪዲዮ ላስተላልፍ የተነሳሳሁት ያለፉት 2 ሳምንታት ቲክቶክ ላይ የሆነ ግሩፕ አጋጠመኝ። ይህ ግሩፕ የቆየ ይመስለኛል። ይህ ግሩፕ የጴንጤዎችና ታድሶ ነበርን ኦር ታድሶ ነን ብለው የሚያስቡ ግሩፖች ጥምረት ነው እና 24 ሰዓት ሙሉ 24 ሰዓት ስል 24 ሰዓት እየተተካኩ ማለት ነው። አንዱ ሲተኛ አንዱ ጋር ሲነጋ አንዱ ደግሞ እየተተካ ማለት ነው። ኦርቶዶክስን ሲሰድቡ ነው የሚውሉት እና በጣም ገረመኝ ማለት ነው። ኤኒ ዴይ በቃ ሌሊት ቀን ማንኛውም ሰዓት ላይ ከገባው አሉ ማለት ነው። እና በጣም ነበር እሰማቸው ነበር። ገብቼም አንዳንድ ትችቶች ለማቅረብ ሞክሬ ነበር። እንዲሁም ደግሞ በቀደም ላይ ወጥቼም ዲስከስ ያደረኩበት ሴናሪዮም ተፈጥሮ ነበር። ግን ኦፍ ኮርስ ሰዎቹ በጣም አምባገነኖች ናቸው ማለት ከነሱ ሀሳብ ጋር ካልተስማማችሁ እንደ ጦር ብሎክ ነው ማድረግሽ ታች ነው ማወርድሽ እያሉ ላይክ ያስፈራራሉ ማለት ነው። ኤኒዌይ ከነሱ የምናየው ኦርቶዶክስ ላይ ኃይለኛ ዘመቻ ተይዟል ማለት ነው። እና ድርሳናት ይላሉ ማርያም ደሟ ፈሶ ሞታልናለች ብላችኋል እያሉ የሆኑ መጽሐፍት ያሳያሉ። ኦ እመቤቴን ቤዛዊት አላችሁ እንዲገባችሁ ይላሉ። አንድ እኒኮ የኦርቶዶክስ አባት ምናምን ብለው አዝፍ ለኦርቶዶክስ አባት ኬር እንደሚያደርጉ የተቆረቆሩ መስለው ሲከራከሩ ታያቸዋላችሁ። እና እኔ በጣም የደነቀኝ ነገር ምንድነው እንዴ ቆይ ለእናንተ ያለኝ ጥያቄ ምንድነው? የኦርቶዶክስ ቤተክርስቲያንን የመተቸት ኦር የመሳደብ ሞራሉን ከየት አመጣችሁት ነው? ምክንያቱም የራሷ አሮባት የሰው ታማስላለች ሲባል ሰምታችሁ ታውቃላችሁ። ስለዚህ የራሳችሁ ብዙ ጉድ እያለ በውስጣችሁ በመንፈስ ቅዱስ ስም እንከተለዋለን የምትሉትን ክርስቶስ አርክሳችሁ በመቅደሳችሁ ብዙ ኃጢአት ስትሰሩ እያየን የኢትዮጵያ ኦርቶዶክስ ቤተክርስቲያንን ደብተራ ጥንቁልና እያላችሁ ልተቹ ትሞክራላችሁ። ግን ራሳችሁ የሞደርን ጥንቁልና አምጥታችሁብን በመቅደሳችሁ የእግዚአብሔር ሰው ነኝ ትንቢት ተናጋሪ ነኝ እያላችሁ ተከታዮቻችሁን በሐሰት እየመራችሁ ፈርሃ እግዚአብሔር ሳይኖራችሁ እንግዲህ የእግዚአብሔር ቤት ነው በምትሉት ቤተክርስቲያናችሁ ውስጥ ብዙ አይነት ሐሰታዊ ትምህርት እያስተማራችሁ ተከታዮቻችሁን በተሳሳተ መንገድ እየመራችሁ እኔ በጣም ነበር የደነቀኝ። እንዴ ከየት ነው ያመጡት ይህንን ሞራል? ምክንያቱም እናንተ ብቃቱም ሞራሉም የላችሁም። የኢትዮጵያን ኦርቶዶክስ ቤተክርስቲያን የመተቸት ለምን? ጥንታዊ ቀዳማዊ ታሪካዊ ቤተክርስቲያንን የመተቸት ብቃት የላችሁም ብዬ ነው ማምነው። ስለዚህ ለእናንተ ማስተላልፈው መልእክት እግዚአብሔር ልቦና ይስጣችሁ፣ ወደ ቀልባችሁ ተመለሱ ነው። በዚህ አጋጣሚ አንድ ምሳሌ ልንገራችሁ። እኔ ወደ ኦርቶዶክስ ቤተክርስቲያን ከተመለስኩኝ 2 ዓመት ሆነኝ። ከዛ በፊት ለ8 ዓመታት የነጮች ፕሮቴስታንት ቸርች ነበር የሚሄደው እና በዛ ያጋጠመኝን ልንገራችሁ። ለመጀመሪያ ጊዜ ነጮች ቤተክርስቲያን ሲሄድ ፓስተሩ ሊተዋወቀኝ መጣ። ከየት ነሽ ብሎ ሲጠይቀኝ ከኢትዮጵያ ስለው ዋው አለ። የኢትዮጵያ ኦርቶዶክስ እንደሆነ ባክግራውንዴ ስነግረው በጣም ተደንቆ ዋው the first church, the ancient church, the ark of the covenant, I want to go to Ethiopia ነው ያለኝ። አንድ ጊዜ ራሱ the book of Acts ሲያስተምር የሆነ ጊዜ ስለ ኢትዮጵያ ሁሉ ሲሰብክ ሰምቼው በጣም ደንግጬ ማለት ነው። እኔ ስለ ራሴ የማላውቀውን ታሪክ እሱ ያውቃል ብዬ ማለት ነው። እና ብዙ ጊዜ ኦልሶ በፕሮቴስታንት አምብሬላ ውስጥ እያለው ብዙ የተለያዩ ዲኖሚኔሽን የክርስቲያን ህብረትም ነበረኝ። people are so respectful ለታሪካችን ያላቸው አክብሮት ማለት ነው። እና የኢትዮጵያ ጴንጤዎች ኦርቶዶክስ ላይ ዘመቻ የከፈታችሁ
እንዴት ግን እንደሱ ይሆኑ ማለት የኢትዮጵያ ጴንጤዎች ግን ለምንድነው ኦርቶዶክስ ላይ በጣም በቃ እንደዚህ ያላቸው ጥላቻ ብዬ ራሴን ስጠይቅ የደረስኩበት ኮንክሉዥን ምን መሰላችሁ? እንግዲህ እንደምታውቁት ሀገራችን ላይ የፖለቲካችን ትሬንድ አንድ አዲስ የፖለቲካ ስርዓት ሲመጣ ያለፈውን እንደ ሰይጣን አድርጎ ነው የሚያየው። ኦኬ፣ ስለዚህ የዛ የፖለቲካችን ትሬንድ እርግማን እነሱን ጋርም ደርሷል ብዬ ነው ያሰብኩት እንጂ ከዛ ውጪ ምንም በምንም መንገድ ጀስቲፋይ ላደርገው ስላልቻልኩኝ ማለት ነው። ስለዚህ ለኢትዮጵያ ውስጥ ላላችሁ ጴንጤዎች አጋን ኦርቶዶክስ ላይ ዘመቻ የከፈታችሁ ጴንጤዎች እግዚአብሔር ልቦና ይስጣችሁ ላለው። ሌላ ደግሞ ኦፍ ኮርስ በኦርቶዶክስ ቤተክርስቲያን ውስጥ በቀደም ምክንያቱም እንዳልኳችሁ ግሩፑን ጆይን አድርጌ ነበር አላልኳችሁም ለዲስከሽን እና በጣም ሊተቹኝ የሞከሩት አንቺ ኦርቶዶክስ ከተመለሽው ምክንያቱም ኦርቶዶክስ ኃጢአትን ስለምትፈቅድ ነው፣ ኦርቶዶክስ መጠጣትን ጭፈራን ስለምትፈቅድ ነው። ስህተት። ግን በኦርቶዶክስ ቤተክርስቲያን ውስጥ ዘፈን ያው ኃጢአት ነው። ዘፈን ኃጢአት ነው የሚባለው በቃ የኃጢአተኛዊ የሆኑ ዘፈኖች መልእክታቸው ልክ ያልሆኑ ዓለማዊ የሚባሉ ዘፈኖች ናቸው። ግን ይሄ ባህላዊ ሀገራዊ ዘፈኖችን ኃጢአት ነው ተብሎ አይነገርም ማለት ነው። ሲቀጠል ደግሞ the same thing መጠጥም ኢንከሬጅ አይደረግም እንደ ማንኛውም ክርስትና ሃይማኖቶች። ግን ስካር ነው ኃጢአት እንጂ መጠጥ ኃጢአት ነው ተብሎም አይነገርም። አሁን ይሄንንም ምለው ባይ ዘ ዌይ የነጮች ፕሮቴስታንት ቸርች እያለው the same thing ነጮች ሴሌብሬት ያደርጋሉ። ባህል ሲኖር ኦኬዥን ሲኖር በመጠጥ ይከበራል፣ በሙዚቃ ይከበራል ማለት ነው። እና እኔ ልል ነበር እንዳያይ። ስለዚህ የኢትዮጵያ ጴንጤዎች ማለት ነው ራሳችሁ ናችሁ ይሄን ህጎች ያወጣችሁት። ዘፈን ኃጢአት ነው፣ መጠጥ ኃጢአት ነው ብላችሁ ለራሳችሁ ያወጣችሁት ህግ ራሳችሁ ናችሁ ማለት ነው ይሄንን። ስለዚህ እኛን አይመለከተንም። ሲጀመር ደግሞ በቀደምም እዛው ዲስከሽን ላይ ያለው በጣም ሊተቹኝ የሞከሩት በቃ ኦርቶዶክስ እንዲህ ኃጢአት ይፈቀዳል እንዲቅርጽ ሰው ማለት ነው። እና ስለ ኃጢአት ደግሞ ካወራን ማለት ነው የእናንተ ኃጢአትን ምን እናድርገው ማለት ነው። እንግዲህ በመቅደስ ውስጥም መቅደስ ውስጥ ነው የምትሉትንም ኃጢአት እያየን እንዲሁም ደግሞ ቢሃይንድ ዘ ሲን የሚሰሩ ብዙ ደግሞ ስህተቶችን እያየን ነው በእናንተ ኢንስቲትዩሽን ውስጥ ማለት ነው። ስለዚህ አሁንም ደግመዋለሁ ኦርቶዶክስ ቤተክርስቲያንን የመተቸት የሞራል ብቃት ከየት አመጣችሁ ማለት ነው። ስለዚህ የመጨረሻ መልእክቴ ምንድነው? እውነት እግዚአብሔር ልቦና ይስጣችሁ። ክርስቶስ በመስቀል ላይ ተሰቅሎ የሚያደርጉትን አያውቁምና ይቅር በላቸው እንዳለ እኔ ለእናንተ ምለው የምታደርጉትን አታውቁምና እግዚአብሔር ይቅር ይበላችሁ ነው የምለው። በሌላ በኩል ደግሞ የምናረጋውን እናውቃለን፣ በኦርቶዶክስ ቤተክርስቲያን ውስጥ ነበርን፣ ስርዓቱን ትምህርቱን እናውቃለን ለምትሉ ደግሞ ለእናንተም የእግዚአብሔር ምህረት ይሰራል። ምክንያቱም እያወቃችሁ ነው ስህተት የምትሰሩት። ለዛ ነው በኦርቶዶክስ ቤተክርስቲያን በሐልዮ በነቢር በገቢር ለማይሰራ ኃጢአት እግዚአብሔር ይፍታል የምንለው። እያወቅንም ሳናውቅም ለምንሰራው ኃጢአት እግዚአብሔር ይቅር ይበለን የምንለው። ስለዚህ እግዚአብሔር ይቅር ይበላችሁ ላለው። ሌላ ደግሞ ሜንሽን ያደረኩላቸው ምንድን ነበር? እኔ ኦርቶዶክስ ቤተክርስቲያንን ትቶ የሚሄድ ሰው ኦርቶዶክስን ካለማወቅ ነው፣ የኦርቶዶክስን ትምህርቶች ካለመረዳት ነው። ምክንያቱም እኔ በኦርቶዶክስ ቤተክርስቲያን ውስጥ ድሮ ሳድግ እሄዳለሁ ቤተክርስቲያን፣ ቅዳሴ ምን እንደሆነ አላቅም፣ ለምን አልጠይቅም፣ ቤተክርስቲያን እመላለሳለሁ፣ ግን ብዙ ክፍተቶች ነበሩኝ። አሁን ተመልሼስ ቅዳሴ የግዕዙን ትርጓሜ አውቃለሁ። ስለዚህ አሁን ከነበሩኝ ሁሉ ኤክስፒሪየንሶች ወደኋላ ተመልሼ ሳይ እንደ ኦርቶዶክስ ቤተክርስቲያን ከመሐሌት ከቅዳሴ ጀምሮ ክርስቶስ ወርሺፕ የሚደረግበት ቤተክርስቲያን አላየውም። ከዛ ዲስከቨር ያደረኩት ደግሞ ምንድነው? the head of the church is Christ። ኦርቶዶክስ ቤተክርስቲያን ውስጥ አሁን ፕሮቴስታንቶች ይተቻሉ አይደለም ብለው፣ በፍጹም the head of the church is Christ። ስለዚህ ይሄንን አጭር መልእክት ነው ማስተላለፍ የምፈልገው። አመሰግናለሁ።